ጭራሽ በአባቴ ኩያኔ ቀየርሽ? ሶሪ የደሃ ድምጽ አይሰማኝም። ያንን ሁሉ ጊዜ ያሳለፍነውን በቃ እንዲህ እንደዋዛ በገንዘብ ቀየርሽው? ያን ሁሉ አሳለፍኩ የምትለው እርጥብ አሳምቡሳ ቦምቦሊኖ ምናምን ያበላትን ነው እኔ እሰጥሃለሁ። እሺ ቤቢዬ የኔ መከታ። ሰው እንዴት የዚህን ያህል ይወርዳል ከዚህ ወንጀለኛ ጋር? ምን አልክ? ይቆራረጣል። ለእኔ እንኳን ታዩ፣ ቢያንስ ግን ለስንት ቁም ነገር ለምታስብሽ እናትሽ እንኳን ደህና ሰው ሁኝላት። ቆይ ለምን አንዱ 200 ብር አሰጠውም? ለዛ ይሆናል እኮ የሚጨቃጨቀን። ይኸውልህ እዛ ትልቅ ሆቴል ሄደህ ገረመው ካስተረፈው ነገር ብለህ ጥሩ ነገር ተመገብሽ። አቶ ገረመው ነው? አሁን የፍርድ ቤት ማዘዣ ለኔ የፍርድ ቤት ትእዛዝ ይበል። የታባክ ቤቢ ምንድነው የሆንከው? እባክሽ ተይኝ፣ ሁለተኛ እንዳትደውይ። ቴዲ አሁንም ታፈቅረኛለህ? የቀሽም ድምጽ አይሰማኝም። የታባክ ዛቢጋልሻል ስትስገበገቢ አንቺ ይሄንን ወንድ ብለሽ ነው አብረሽው ያለሽው? አይ ባሌ ብዬ ነው አብሬው ያለሁት። ጭራሽ ተጋብታችሁ? ለምን ከህይወት ያቶጪም? ያለቀ መስሎኝ እኔና አንቺ ነገር። ለነገሩ የጣልኩትን ያነሳሽው አይቆጨኝ። ግብግብማ አርጎሽ ነው እንጂ ዝም በል አንተ። ወርቅም የሚገኘው ካፈር ነው። ያኔ ሰጤው ነበር ማሰብ። ድሮም ትራፊ ማንሳት ልማድሽ ነው። ያኔም ስርስራችን ስትይ ነው መጠርጠር የነበረብኝ። እሱ ብቻ ነው የሚቆጭ። በቃሽ። አይኔን ነው የከፈተችልኝ፣ ፍቅርን ያሳየችኝ። ረሳሽው እንደ ያኔ ከእናቴ የመድኃኒት መግዣ ላይ ቀንሼ ብሰጥ ከወንድ ጋር ነው የጨፈርሽበት። ብዙ ነገር እንድናገር አታርጊኝ ከህይወቴ ውጭ። አባቴ በቃ ተረጋጋ። ደሞዝ ገባልኝ። ሄደን ለተቸገሩ አባቶች ያቅማችንን እናስገባ። እውነት ነው። በሙታን ሳማር ቅዱስ ሚካኤል አንድነት ገዳም የሚገኙ አባቶች አሁንም በባጥቶች ችግር ላይ ናቸው። በፀሐይ እኔ ፍቅር ይሄ ችጋራም ብቻ ወደኛ እንዳይሆን የሚመጣው ይሄ ልጅ እንዴት እንዳስጠላኝ። ኧረ እባካችሁ ንግግራችሁን አስተካክሉ። እንዳይሰማ አልሰማ። አንተ ደግሞ ሃይ ሰላም ነው፣ እንዴት ናችሁ? ተቀመጥ። ቀስ። ይሄ የቦርሳዬ መቀመጫ ነው። እሺ ወንበርስ በተቀመጥ። ይቅርታ ችግር አለ እንዴ? ባለፈው ብር አበድሪኝ ካልኩሽ በኋላ እኮ እየተቀያየርሽብኝ ነው። እኔ ከችጋራምና ከችግር ጋር ጉዳይ የለኝም። እሺ መራቅ ጀምሬያለሁ። እንዴ አንቺ ለምን ስርዓት አትይዥም? አንተ ለእሱ አዝነህ እንዳይሆን ብቻ እኛን የምትቆጣን። ለምን አልቆጣችሁም? እንዴት እንደዚህ አፋችሁ እንዳመጣላችሁ ትናገራላችሁ? ጓደኛዬ እኔ ምንም አይመስለኝም። በኋላ እንገናኛለን። ቁጭ በል። ቆይ ስሚ፣ ያኔ ግቢ እያለ ምንም በሌለን ሰዓት እሱ ነበረ ከጎናችን ሆኖ ሲያግዘን የነበረው። አሁን እሱ ሲያጣ እንደዚህ ችጋራም ብለሽ አፍሽ እንዳመጣልሽ ልትናገረው ይገባል። እኔ ነው እንደዚህ እየተናገርከኝ ያለከው? ደግሞ ለዚህ ችጋራም ብሎ? አዎ ነገ እኔም ባጣ ምን እንደምታደርጉ አሳያችሁኝ እኮ። ደግሞ ስሚ፣ በብርሃን ጊዜ አብሮ መሄድ ቀላል ነው። እውነተኛ የኪስ መሙላት ሳይሆን የልብ ስፋት ነው። እንዴ እኔ ፍቅር ወዴት ነው? ልቀቂኝ። ወዴት ልትሄድ ነው? ከጓደኛዬ ጋር ጾመ ፍልሰጣን ከገዳም አባቶች ጋር ላሳልፍ። በዚህ የጾም ደርሻለሁ። ውጪ ሄዳ ብረቱ የአውደ ዓመቱ ሰላም ነው ኢስ ነው አለን። አንተ ማታልፍ እንኳን መሰለም የሉ የት ከወንድ ጋር ተለጣጥፏል። በቃ አንተ እንደው በቃ ምቀኛ ነህ። እኔ እና እሷን ለመለየት ማትፈነቅለው ድንጋይ የለም። የኔ ፍቅር ፍቅር የተናደድክ ትመስላለህ። ይሄ ምቀኛ ነው እየነገርሽኝ። በእናትሽ ይሄ ምቀኛ ነው። እኔ ለሴት አዎ ለሴት። አንተ 50 ዓመት ድረስ አላገባህምና ሰው ሁሉ ቆሞ መቅረት አለበት። እማያድግ ልጅ ካካው ይበዛል። አንቺ ግን ይመችሽ። አምናው ካልተማርኩኝ ተመልሼ አንቺ ባለጌ እኔ ላይ ነው። አንቺ ጉዱ ምንም ታፈጁ ነገር የለም። ምንም እጅ ከፉ አይደል? አገኛት አይደል? በቃ ተዋትና እኔ ልጋብዝ። በቃ አንተ ጠጣ። ኧረ መጠጥ አይደለም ብጋብዝ። ምንድን ነው ሙዚቃ? ተይ ያልኩሽ ምን ልታዘዝ? አሁንም እዛው ታች ትቼ እንደሄድኩ ነው። ድሮንም አውቅ ነበር እንደዚሁ ተልከስክሰ እንደምትቀር። ያኔም ሰው ነበርኩ፣ አሁንም ሰው ነኝ። ለኔ ስትል ለምን እንጀባ አትሆንም? who cares? እሺ ከስተመር አትረብሽብኝ። አሁን ምን ልታዘዝ? አሁን ሂድና ጭቅና ጥብስና ማኪያቶ ይዘልኝና ጠቆር ያለ ማኪያቶ። እሺ እሺ ሂድ ትልበል ፈጠን። ምንም እኮ አልሆነም። እሺ ትሪው ልለውጥልሽ። ና ቁጭ አድርገው። ማን አዘዘ? እንደውም አስባራለሁ። ሂድና ማናጀርን ጥራ። ማናጀር እስኪ አስባሪ። ኧረ ጥጋብ፣ የቤቱ ማናጀር ማን ነው? አቤት። ኦኬ አንተ ነህ ማናጀሩ? አዎ። አንድ ዲስሪስፔክት ያደረገኝ አስተናጋጅ አለ። አሁኑኑ አባራው። አሁኑኑ። ማን ነው? ያው እሱ ነው። እሱማ ባለቤቱ ነው። ስማኝ፣ ምግቡን ከበላሽ ትብላና አሁኑኑ ሂሳብ ተቀብላት አስወጣት። ቦስ ብር ጎሎኛል እያለች ነው። እቃ ትጠብ። ዋት
ይሄ ድህነቱን ሳይጨርስ ነው እንዴ ከኔ ጋር የተንጠለጠለው? እንካ በዛ በኩል ያለው ነው ልውለው። ስማ ገንዘብን ሾፋ ነው እንጂ ችኳን አውቃታለሁ። አጭቤ ናት። አንተ በምን አወክ? እኔ እኮ ስማ አስፋልት በቴስታ የመጣው አራዳሪ እንዴት ነው ማላቅ? በምን እርግጠኛው እንክ? ችኳን እንፈትናት። እሺ ካለፈች ግን አንተ ነው የምትወድቀው። ወዳጅነታችን እንካንካ ወልውል። ምንድነው? አጣቢ ነው ብያታለሁ። ፈተናው ይሄ ነው። በኋላ እነግርሃለሁ። አንተ ለቅላቂ እኔ ሜላትን ነው የምታታልለኝ? ለካ የምታጥባቸው መኪኖች ነው እያመጣ የምቀያይርብኝ እኔ ላይ። ቢሆንስ ከመኪና ምን አለሽ ታዲያ? ገንዘብን የፍቅርሽ መሰረት አታድርጊው። ሙት አየሽ አይደል የላኩልሽን ጉዱን። ዝም በል አንተ ደግሞ የደሃ መስቀያ። በቃሽ በቃ። ወይ በቃስ። ሁለተኛ እኔ ስልክ ላይ እንዳትደውል። ቦስ አረጪ ጉንፈርምልኝ። አንተ ደግሞ እሱን የት ነው የምታውቀው? አረ ሚሉዬ ቦስ እኮ ነው የዚህ ባሉካ እኮ ነው። ምን መኪናውስ? ይሄ ይገርምሻል እንዴ 6 መኪኖች አሉት ሌሎች። ቦስ አረ አንዴ ፈርምልኝና። አንተ ግን አጣላኸኝ አይደለ? አትመልከች ሱፍ አቲ መኪና ፓምፓምፓ እኛ መንገዛለት እድሉ ሲቃና። ወይኔ ሜላት ሄዳ ምንድነው? ና የሚስትን ጉላ ሳየረና ና የሚስትን ጉላ ሳየ እቹ ዘለ አንቺ ልክስክስ። ይሄው ያንተ ጉድችት። ይሄ ወሬኛ ሲያስጠላ። ቆይ ምን ጎሎሽ ነው? በቃ ሰለቸኝ እንዴ በቃ እግረኛ ሰለቸኝ። ካፈርኩ አይመልሰኝ። አንቺ ስንት ነገር እያደረገልሽ እሱ ላይ እንደዚህ ታደርጋለሽ? What's going on, babe? Who are these guys? I got this baby። ምን ስላደረገልኝ? እኔ ማታ የድራፍት ሽታውን የተረፈኝ። ድሮም ያበሻ ወንዶች ስትባሉ ማታ ራታችሁን አቅርባችሁ ከበላችሁ ሚስታችሁን ያገዛችሁ አይደል እንዴ የሚመስለው? እንዴ እሱ ከአሜሪካን ሪፖርት ተደርጎ የመጣው የጋሽ ባላቸው ልጅ አይደል እንዴ? ኧረ እባክህ። እኔ ግን በጥበበኞች መንደር ጥበብ ሞል ላይ ሱቅ ገዝቼልሽ ነበር መሀል ሽሮ ሜዳ ላይ ሰይት ተበላች። ቴዲ ያስታርቀኝ። ልቀቂኝ። የቆጡን አወርድ ብላ የቤቤቷን ጣለች። እና ትሰራለህ? ምሳ ልወጣ ነበር ና ግባሽ። ግን ወንድሜ በቂ ገንዘብ አልያዝኩ። ችግር የለውም እንዳታስብ። እንዴት አየው? የመጀመሪያ መልኬን እስክረሳው ድረስ በጣም አመሰግናለሁ። እጄ ላይ ያለኝ ይሄ ብቻ ነው። አረ በጭራሽ በፍጹም። ዛሬ በኔ ነው። እሺ ወንድሜ በጣም ነው የማመሰግነው። አንድ የሥራ ወረቀት ላስገባ ስለነበር ነው እሺ ያስቸገርኩ። ነው እንዴ? አዎ። ቆይ እንደዛማ ከሆነ ቆይ ጠብቀኝ። እሺ ና በቃ ይኸው ፎቶዋን ያዛርግ። ውስጥ ግባ፣ ታጠብ፣ ጫማ ማስቀምጬ ይላሉ። ስትወጣ ደግሞ እንካችኝ ይሆናል። እሺ ቢያንስ እንደቀበለኝ። ችግር የለውም። አንድ ቀን ትከፍለኛል። ከዛች ቀን ጀምሮ ህይወትን አየኋት። ስራውን በሴልስነት ተቀጠርኩኝ። መሸጥም ብዙ ፈተና አልሆነብኝም ነበር። በቤት ላይ ቤትን መሸጥ ቻልኩ። ለአንድም ቀን ያንን ሰው ሳረሳው ከ20 ዓመታትም በኋላ የራሴን ሪል ስቴት ለመክፈት በቃው። ሊገቡ ነው ጋሺ፣ ሊገቡ ነው። ረሳኸኝ? አላስታወስኩም። ከ20 ዓመት በፊት ገንዘብ ሳታስከፍል በነፃ ቆርጠኸኝ ኮት የሰጠኝ አንተ ነህ እንዴ? ለዚህ ደረጃ በቃ የኔ ወንድም። አንድ ቀን ትከፍለኛለህ ብለኸኝ ነበር። ዛሬ እኔ ልከፍልህ ሳይሆን መልካምነት ሊከፍል መጣ። ምን ማለት አልገባኝ። ያንተ ቤት ቁልፍ ነው። በጣም ነው የማመሰግነው ወንድሜ። በጣም መልካም ስራ ምን ጊዜ የሚከፍላልና